ራስሽን ያጣሽ መስሎ ከተሰማሽና እንደዚሁም ደግሞ አንዳንዴ የሆነ የድሮ ማንነትሽን የምትናፍቂበት ሲቹዌሽን ውስጥ ከሆንሽ this video for you። ሃይ እንዴት ናችሁ? ፂ ነኝ። ይሄ የኔ ቻናል ነው። ሰብስክራይብ እና ላይክ ማድረጋችሁ እንደዚሁ አትርሱ። አንዳንዴ እንደዚህ አይነት ስሜት ይሰማናል። ምክንያቱም በፊት የነበረን ኢነርጂ፣ በፊት የነበረን ለራሳችን የነበረን ዋጋ ሲወርድ አሁን ላይ ያለን ነገር ደግሞ የማንጠብቅበት ወይም ደግሞ እኛ እንሆናለን ብለን የማታስቢበት ቦታ ከሆንሽ ኦፍኮርስ የድሮ ማንነትሽና እራስሽን እንደገና ለመስራት ትሞክራለሽ። ዛሬ የምነግርሽ 4 ለአንቺ ድጋሚ እራስሽን የምታገኝበትና ድጋሚ የምትቆሚበትን መንገድ ነው። የመጀመሪያው ኃይልሽን ለሁሉም አትስጪ። ብዙ ጊዜ አብዛኛው ቪዲዮዎች ላይ ነካክቼም ጠቅሼም አውቃለሁ። እራሳችሁን ያላችሁን ኃይል ያላችሁን ሙሉ ኢነርጂ ለራሳችሁ ተጠቀሙት። የምትጠቀሙትን ኢነርጂ ሙሉ በሙሉ ለሰዎች አታውሏቸው። ይህንን ስናገር ቀላል ሊመስላችሁ ይችላል። ነገር ግን ሆል ላይፋችሁን የሚቀይርላችሁ ዋናና ዋና የሆነ ኮንሴፕት ነው። ህይወታችሁ ውስጥ ያላችሁን አቴንሽን፣ ያላችሁን ዋጋ፣ ያላችሁን ኢነርጂ በሙሉ ቆጥባችሁ መጠቀም ስትጀምሩ ወይም ደግሞ እንዴት መጠቀም እንዳለባችሁ ስታውቁ ህይወታችሁ ሙሉ በሙሉ ይቀየራል። ሰዎች ዋጋሽን እንዲያረጋግጡልሽ አንቺ እነሱ ጋር ምን ያህል ቦታ እንዳለሽ ለማወቅ ያልሆንሽውን መሆን የለብሽም። ዋጋሽን የሚያውቅ ሰዎች ወይም ደግሞ ዋጋሽን የሚያውቅ ሰው አንቺን ያንን ያህል ኤክስፕሌን እስክታደርጊ አይደለም የሚጠብቀው። መጀመሪያም ዋጋሽን፣ ማንነትሽን፣ አንቺነትሽን ይረዳሉ። ይሄ ማለት የሚሆነው ላይክ ኦንሊ ሪሌሽንሺፕ ብቻ አይደለም፣ ፍሬንድሺፕ ውስጥም ሊሆን ይችላል፣ የምትሆኝበት አካባቢ፣ የምትኖሪበት አካባቢ ሊሆን ይችላል። ማንኛውም ቦታ ላይ ራስሽን የምታስቀምጭበት ቦታ ላይ ሁልጊዜም ማወቅ ያለብሽ ማንነትሽና ኢነርጂሽን ሴቭ ማድረግ መቻል ነው። ሌላው የማያከብሩሽና ለአንቺ ዋጋ ከማይሰጡሽ ሰዎች ጋር ምንም አትሰሪ። አብዛኛው ጊዜ ራሳችንን የምናጣው ወይም ደግሞ ራስሽን ያጣሽ መስሎ የሚሰማሽ ባዶ ሆነሽ ኦና ሆነሽ ስትቀሪ ነው። ብዙ ስትሰጪ ያለሽን ነገር ታጫለሽ። አንቺ ፈጣሪ አይደለሽም። አንቺ የሆነ ፍጥረት አይደለሽም። ምክንያቱም አንቺ የሰው ልጅ ነሽ። የሰው ልጅ እስከሆንሽ ድረስ ደግሞ you have to know የሆነ ነገር ስትሰጪ መቀበልም እንዳለብሽ ማለት ነው። አንቺ ሰጪ ብቻ የምትሆኚ ከሆነ ያለሽን ነገር ነው የምትጨርሽው። ኢነርጂሽን፣ አቴንሽንሽን፣ ኃይልሽን ሙሉ በሙሉ አሟጠሽ ከጨረሽ በኋላ ማንም ሰው አያዝንልሽም። ሁሉም ሰው ካለው ሰው ጋር ነው ጓደኛ መሆን የሚፈልገው፣ ፍቅረኛ መሆን የሚፈልገው፣ ሪሌሽንሽፕ ውስጥ መግባት የሚፈልገው። ካለው ጋር ስል ገንዘብ ብቻ አይደለም። ውስጥሽ የተረጋጋና ሰላማዊ ሲሆን፣ አስተሳሰብሽ ጥሩ የሆነና ማራኪ ሲሆን፣ እንደዚሁም ደግሞ ለሰው የሚተርፍ የሆነ ማንነት ያለው ሰው ሲሆን ማንም ሰው ከአንቺ ጋር መሆን ይፈልጋል። ሶ ሌዲስ ማሰብ ያለባችሁ ነገር እንደ ሴት አይ ኖ ነርቸር እናደርጋለን፣ ነገሮችን መስጠት ማድረግ ምናምን ሊያስደስተን ይችላል። ነገር ግን ይሄ ራሳችሁን እስክታጡ ድረስ ምንም አይነት ነገር መሆን የለበትም። ሶ ማንኛውም ሰው እናንተን የማያከብራችሁ ሪሌሽንሽፕ ውስጥ የእናንተን ዋጋ የማይረዳ ግንኙነት ውስጥ መቆየታችሁ ይሄ አንድ ራሳችሁን እንድታጡ ከሚያደርጋችሁ መንገድ ነው ማለት ነው። ሁለተኛው ለራስሽ የምትገቢውን ቃል ጠብቂ። ሴቶች እስቲ ለተወሰነ ጊዜ አሁን ይሄ ለህልማችሁ ስትሉ ወንድ ሁኑ ስላችሁ ይሄ የጀግንነት ቃሉን ብቻ ለመጠቀም ፈልጌ ሳይሆን እንደ ወንድ ልጅ ለህልሙ ላለው ግብ ራሱን ዋጋውን ሁሉ ነገሩን ሳክሪፋይስ እንደሚያደርገው እናንተም የሆነ መሆን የምትፈልጓትን ያችን ሴት ለመሆን የቻላችሁትን ነገር ሳክሪፋይስ አድርጉ። ኃይላችሁን ሙሉ በሙሉ እዛ መሆን የምትፈልጓት ማንነታችሁ ላይ ስሯት። በራስ መተማመን የሚመጣው ትንንሽ ነገሮችን ከማሳካት የተነሳ ነው። አንቺ ላይ አዲስ ነገር ሊፈጥሩ የሚችሉትን ነገሮች አድርጊ። ኦፖርቹኒቲዎችን አሳጂ። ወጥተሽ ፐብሊክ ላይ አዳዲስ ሰዎችን ተዋወቂ።
ባገኘሽው አጋጣሚ ላንቺ የሚመጥኑ አድቫንቴጆችን ተጠቀሚ። ገባሽ? ምክንያቱም your network is net worth። በተቻለሽ አቅም ይህንን ነገር እንዳትረሺ። ሶስተኛ የምትኮሪበትን ሴት ሁኚ። ነገ ስትጠሪ ስምሽ ሲጠራ አከሌ ተብለሽ የሆነ ሰው ሲያነሳሽ አንቺ ያቺ ሴት የምትባል አይነት ሰው መሆን መቻል አለብሽ። እዚህ ጋር አንቺ ህይወትሽ ውስጥ አንቺን ብቻ ሳይሆን ነገ ላይ ላሉት ጀነሬሽኖችም የአንቺ አስተዋጽኦ ሞር የሚጎላበት ወይም የምትጎይበት አይነት ሴት መሆን መቻል አለብሽ። በፋሚሊሽ ብለር ላይን ውስጥ ራሱ አንቺ የተለየሽ መሆን መቻል አለብሽ። ይሄ አንዳንዴ በቃ የምትዩ ነገር አለ አይደለ? ቤተሰብሽ ላይ በቃ ይሄ እኔ የምሰብረው ነገር ነው ብለሽ የምታስቢው ልክ ያችን ሴት ነው መሆን ያለብሽ። ስማርት ገር ሁኚ፣ ገንዘብ ቆጥቢ። በመሰረቱ እንደ ሴት ልጅ መርሳት የሌለብሽ ነገር ገንዘብ መቆጠብ it's one of big decision ማለት ነው። ነገ ቢውልድ ልታረጊያት የምታስቢያትን ሴት ለመፍጠር በጣም ከሚረዳሽ ነገር ውስጥ አንዱና ዋነኛው ነው። ሌላው ጤንነትሽና ፊዚካል አፒራንስሽን በሙሉ ጠብቂ። እንደ ሴት ልጅ ፌስ ካርድሽ የመጀመሪያ ሰውን አትራክት የሚያደርገው ነገር ነው። በተቻለሽ አቅም ያለሽን ነገር ጽድት አድርገሽ ውብ ሆነሽ ራስሽን አስተካክለሽ ሰው ፊት ቅረቢ። ማንም ሰው ሲያይሽ አትራክት የምታደርጊና የምትስቢ ሰው መሆን አለብሽ። ይሄ ውስጥሽም ውጭሽም ያማረ መሆን እንዳለበት እንዳትረሺ። ኦንሊ ውጭሽ ብቻ አይደለም ያልኩሽ ያለሁት ነገር ግን ሰው መጀመሪያ ሲያይሽ ውጭሽን ስለሚያይሽ ማስተካከል አለብሽ ማለት ነው። እንደ ሴት አትራክሽን ይሄ የተሰጠን ጊፍት ነው። በተቻለሽ አቅም ያንን ነገር ለጥሩ ነገር አውዩ። አንቺ የምትጠቀሚበትና አንቺን አንድ ስቴፕ ከፍ ከሚያደርግሽ ነገር ጋር ተጠቀሚ። አራተኛውና የመጨረሻው ደግሞ ራስሽን ከሌሎች ሰዎች ጋር ማነጻጸር አቁሚ። ራስሽን ከሌሎች ሰዎች ጋር ማነጻጸር በጣም የሚጎዳና ህይወታችሁን ራሳችሁን እንድታጡ ከሚያደርጋችሁ ነገር ውስጥ አንዱ ነው። ራሳችሁን በተቻላችሁ አቅም ከማንም ጋር አታወዳጁ። የሌላ ሰው ስኬት የአንቺ ውድቀት አይደለም። ሁሉም ሰው የየራሱ የሆነ ታይም ላይን አለው። ከዚህ በፊትም ተናግሬያለሁ። የአንቺ ጊዜ ሲመጣ አንቺ የበለጠ ሻይን ታደርጊያለሽ። የሆነ ቻፕተርን 15ን ከቻፕተር 30 ጋር እያነጻጸርሽ የጎደለሽ ነገር ብዙ እንደሆነ ራስሽን አትንገሪው፣ ራስሽን አትውቀሹ። ይሄ ማለት ራስሽን ታጭበታለሽ። አንቺ የራስሽ ጊዜ እንዳለሽ ሁሉ ያ ሰው ወይም ስኬታማ የሆነችዋ ሴት ወይ ደግሞ የሆነ አጠገብሽ ያለው አሁን የሆነ ቦታ ላይ የደረሰው ሰው ያ ጊዜ የሱ ታይም ስለሆነ ብቻ ነው። በተቻለሽ አቅም የራስሽ ስኬት ላይ ብቻ እና የራስሽ ጊዜ ላይ ብቻ ነው ማተኮር ያለብሽ። እንደ ሴት ልጅ ኮንፊደንስ ካለሽ አውትሉክሽ ካማረና እንደዚሁም ደግሞ እንዴት መናገር እንዳለብሽ የምታውቂ ከሆነ ኦፖርቹኒቲዎች በደንብ የተመቻቹና አሪፍ ናቸው። ሌዲስ በተቻላችሁ አቅም ራሳችን ከማንም ጋር አታወዳድሩ። ሁልጊዜ የራስሽ ጊዜ እንዳለሽ እንዳትረሺ። የዛሬው ቪዲዮ ይህን ይመስል ነበረ። ላይክ እና ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ኮሜንት ላይ ያላችሁን ሀሳብና አስተያየት አስቀምጡልኝ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ባይ።